ሰላም ተመልካቾቻችን እንዴት ናችሁ? ይህ ሶሊያና ቲዩብ ነው። በሶሊያና ቲዩብ ላይ የተለያዩ መረጃዎችን የምንከፋፈልበት የምንማማርበት ቁም ነገር የምንጨብጥበት ቻናል ነው። ስለዚህ ቻናላችን ሰብስክራይብ፣ ላይክ፣ ሼር በማድረግ እንድታበረታቱ ከጎናችን እንድትሆኑ እያለን ወደ ዛሬው ቪዲዮ እንገባለን። አጥቢያ ኮከብ ምንድናት? መሰሎቿስ እነማን ናቸው? አጥቢያ ኮከብ በእንግሊዝኛው አጠራር ቬነስ በመባል የምትታወቅ ፕላኔት ነች። በጥንት ዘመን ከሚመለክባቸው አማልክት መካከል ቬነስ አንዷ ስትሆን ይህችም የፍቅርና የውበት አምላክ ነበረች። እንደሚታወቀውም ቬነስ በዓመት ውስጥ ለግማሹ ጊዜ ያህል በምስራቅ በኩል ጧት ከፀሐይ ቀደም ብላ ትወጣለች። በዚህም ጊዜ እጅግ ደምቃ አምራ ትታያለች። በሌላውም ግማሽ ጊዜ ግን የምትታየው በምዕራብ በኩል ሲሆን ፀሐይን ተከትላ ትጠልቃለች። ብዙ ጊዜ እነኚህ ሁለት የተለያዩ ከዋክብት ናቸው ብለው የሚያምኑ ሰዎች አሉ። ቬነስ ሁሉ ጊዜ የምትገኘው ፀሐይ ባለችበት አካባቢ ወይም ለፀሐይ ቀረብ ብላ ነው። ለምሳሌ ፀሐይ በምስራቅ ሆና ቬነስ በምዕራብ አትገኝም። ሁሉ ጊዜ በፀሐይ አካባቢ ትገኛለች። ከዚህም በላይ ቬነስ በፀሐይ ዙሪያ ትዞራለች። ምህዋሯም ከመሬት ይልቅ ለፀሐይ የቀረበ ነው። ቬነስ በምትዞርበት ጊዜ ከመሬት ሆነን ስንመለከታት በፀሐይ ትክክል ከሆነች ከፀሐይ ጨረር የተነሳ አትታይም። ከፀሐይ ቀደም ብላ ስትገኝ ጠዋት ፀሐይ ሳትወጣ ቬነስ ቀድማ ስለምትወጣ እናያታለን። ከፀሐይ በኋላ ከሆነች ደግሞ ማታ ፀሐይ ስትጠልቅ ቬነስ ኋላ ተከትላ ስትጠልቅ እናያታለን። በሳይንቲስቶች ዘንድ የመሬት እህት በመባል ተሰይማለች። ምክንያቱም ከመሬት ጋር ብዙ ተመሳሳይነት ስላላት ነው። በግዙፍነት ሁለቱም እኩል ናቸው ለማለት ይቻላል። ቬነስ ከመሬት የምታንስ በአንድ አምስተኛ ብቻ ነው። በወርድ ስፋት ደግሞ ልዩነት ከዚህ በጣም ያነሰ ነው። ስለዚህ ከሞላ ጎደል ሁለቱም አንድ አይነት መጠንና ክብደት ያላቸው ናቸው። እድሜያቸውም እኩል ሲሆን የመጨረሻ ፍጻሜያቸውም አንድ ሰሞን ነው። መሬትና ቬነስን ጨምሮ ሌሎች ፕላኔቶች በፀሐይ ዙሪያ የሚዞሩ አሉ። እነኚህም በአጠቃላይ ፀሐይን ለመዞር የሚፈጅባቸው ጊዜ እንደየርቀታቸው መጠን የሚለያይ ነው። በጣም ቅርብ የሆነችው ሜርኩሪ በ88 ቀን ፀሐይን አንድ ዞራ ስታዳርስ ቬነስ በ225 ቀን ገደማ ታዳርሳለች። መሬት ደግሞ 365 ቀን ገደማ ይፈጅባታል። ከፀሐይ ራቅ ያሉት ግን ዙራቸውን ለመጨረስ ረዘም ያለ ጊዜ ይፈጅባቸዋል። ለምሳሌ ፕሉቶ የተባለች የመጨረሻዋ ፕላኔት ፀሐይን አንዴ ለመዞር ብቻ የሚፈጅባት ጊዜ 248 ዓመታት ያህል ነው። እንግዲህ የፕሉቶ አንድ ዓመት የኛ 248 ዓመት ገደማ ይሆናል እንደማለት ነው። የፕላኔቶች ስምና ፀሐይን ለመዞር የሚፈጅባቸው ጊዜ ሜርኩሪ 88 ቀናት፣ ቬነስ 225 ቀናት፣ መሬት 365 ቀናት፣ ማርስ 688 ቀናት፣ ጁፒተር 11 ዓመታት፣ ሳተርን 30 ዓመታት፣ ዩራነስ 84 ዓመታት፣ ኔፕቹን 165 ዓመታት፣ ፕሉቶ 248 ዓመታት የሚፈጅባቸው ጊዜ ነው። የፕላኔቶች አንጻራዊ መጠን ደግሞ ስንመለከት ከሁሉም የምትበልጠው ጁፒተር ስትሆን በመቀጠልም ሳተርን፣ ኔፕቹን፣ ዩራነስ፣ መሬት፣ ቬነስ፣ ማርስ እያለ የሚቀጥል ሲሆን በጣም ትንሿ ፕላኔት ሜርኩሪ ትባላለች። እንግዲህ ይህ ሁሉ በግልጽ የሚያመለክተው መሬት ትንሽ ተራ ፕላኔት መሆኗን ነው። እንደ ማንኛውም ፕላኔት በፀሐይ ዙሪያ አንዲት ትዞራለች። ይህም አንድ ዓመት ይፈጅባታል። በዚህም ላይ እንደ ሌሎች ፕላኔቶች በራሷ ዛቢያ ኦር አክሲስ ላይም ትዞራለች። አንዴ ለመዞር የሚፈጅባት ጊዜ 24 ሰዓት ነው። ስለዚህ በዚህ መሬት በራሷ ዛቢያ በመዞር የተነሳ ቀንና ሌሊት ይፈራረቃሉ። ጨለማ የነበረው ወገን ወደ ፀሐይ ዞሮ ሲመጣ የቀን ብርሃን ሲደርሰው
ቀን የነበረው ወገን ደግሞ ዞሮ ሄዶ ጨለማ ይሆናል። ይህ በ24 ሰዓት ይደጋገማል። ፀሐይም ጠዋት በአንድ በኩል ወጥታ ማታ ወደ ሌላ ወገን ተጉዛ የምትጠልቅ የምትመስለውና ከዋክብትም የሚዞሩ የሚመስሉት በዚህ በመሬት መዞር የተነሳ ነው። ይህ ሁሉ ሁኔታ በሌሎችም ፕላኔቶች ላይ የሚከሰት ነው። ለምሳሌ ፕሉቶ የተባለችው ፕላኔት በራሷ ዙሪያ አንድ ጊዜ ለመዞር 153 ሰዓት ይፈጅባታል። እንግዲህ ከዚህ ውስጥ ግማሹ ጊዜ ማለትም 76/1/2 ሰዓት ብርሃን ሲሆን ቀሪው ጊዜ ጨለማ ይሆናል ማለት ነው። ይህም በእኛ አቆጣጠር 3 ቀን ብርሃን 3 ቀን ጨለማ እንደማለት ነው።